ዛሬ በቆንጆ ማዕድ መረቅ ያለው ጥብስ ነው የምናዘጋጀው። በመጀመሪያ የጋለ መጥበሻ ላይ የተቀመመ ስጋ ነበረኝ። የቀመምኩት ስጋ በተለያዩ ቅመሞች። እንዴት ስጋው መቀመም እንደምትችሉ ማወቅ ከፈለጋችሁም አሳውቁኝ። በመጀመሪያ የተከተፈ ሽንኩርትና ባሮ ሽንኩርትና ነጭ ሽንኩርት ነው ያደረኩበት። እዚህ ጋር ስጋውን ከጨመራችሁ በኋላ እጃችሁን ማቆም የለባችሁም ከማማሰል ያለበለዚያ ይገነትርባችኋል። ከዛ በኋላ እኔ መረቅ ያለው ስለሆነ የፈለኩትኝ ሞቅ ያለ ውሃ ወይ የፈላ ውሃ ነው መጠቀም ያለባችሁ። ከዛ በኋላ ቅመማ ቅመም አደረኩኝ። ቃሪያ እንዲሁም ቅቤ አደረኩኝ በቃ ደርሷል ማለት ነው። በጣም ሚጥም በቃ እንዴት ብዬ ልንገራችሁ አሁን ሳየው ራሱ ድጋሚ እያጎመዠኝ ነው። ኦሬዲ በልቼዋለሁ ለእናንተ ቮይስ ኦቨር ትሰራላችሁ። እና በዚህ መልኩ አቅርቤዋለሁ። ትወዱታላችሁ ሞክሩት። ሰብስክራይብ እና ላይክ ማድረግ አይረሳ። እወዳችኋለሁ።